በቤት ውስጥ የወር አበባ ህመምን እንዴት መቀነስ እንደሚቻል ልንገራችሁ። በህክምናው ከ80% በላይ የሚሆኑ ሴቶች በወር አበባ ህመም ይጠቃሉ። ፕራይመሪ እና ሰከንደሪ ዲስሜኖሪያ በማለት በሁለት እንከፍላለን። ፕራይመሪ ዲስሜኖሪያ የምንለው መነሻ ምክንያቱ የማይታወቅና ፕሮስታግላንዲን የሚባል ንጥረ ነገር በመመረቱ ማህፀን እንዲኮማተር በማድረግ ህመም ይፈጠራል። እነዚህ ነገሮች ማድረግ እንችላለን። የመጀመሪያው ሂት ቴራፒ ነው። ይህም ማለት ሂት ፓዶችን መጠቀም ወይንም ሙቅ ውሃ ሃይላንድ ውስጥ በማድረግ የሆዳችን የታችኛው ክፍል ላይ ማስቀመጥ። ሁለተኛ አንታይ ኢንፍላማቶሪ የሆኑ ምግቦች የፔሪድ ህመም ምክንያት የሆነውን ፕሮስታግላንዲንን የሚቀንሱ ምግቦችን መጠቀም። ለምሳሌ እንደ ዝንጅብል፣ የናና ሻይ፣ የካሞሚል ሻይ እንዲሁም ኦሜጋ 3 ፋቲ አሲድ ያላቸው ምግቦች እንደ አሳ፣ ተልባ የመሳሰሉትን መጠቀም። ፍራፍሬና አትክልቶችን መጠቀም። እርድ አንታይ ኢንፍላማቶሪ ፕሮፐርቲ ስላለው በወተት ወይንም ውሃ ለብ በማድረግ አንድ ላይ በመበጥበጥ መጠቀም። ሌላኛው የአካል ብቃት እንቅስቃሴ ማድረግ። የአካል ብቃት እንቅስቃሴ ስናደርግ ኢንዶርፊን የሚባል ንጥረ ነገር ይመረታል። ይህ ደግሞ እንደ ናቹራል ፔን ኪለር ወይንም እንደ ናቹራል ህመም ማስታገሻ ነው። ስለዚህ እንደ ኤሮቢክስ ያሉ ኤክሰርሳይሶችን እንዲሁም ስትሬቺንግ የሆኑ የተለያዩ ኤክሰርሳይሶችን መስራት። በመጨረሻ ግን እነዚህን ነገራቶችንም አድርገን ለውጥ የማይኖር ከሆነ ሰከንደሪ ዲስሜኖሪያ የምንለው እንደ ማህፀን እጢ የመሳሰሉ ከማህፀንና መራቢያ አካላት ጋር የተያዙ ችግሮች ሊሆን ስለሚችል ሐኪምን ማየት መዘንጋት የለብንም።